ሰላም ውድ የዚህ ሚዲያ ተከታዮች እንደምን ቆያችሁ? በቅድሚያ የጌታ የኢየሱስ ክርስቶስ ሰላም ጸጋ ከሁላችሁ ጋር እንዲሆን ከልብ እመኛለሁ። እንዲሁም ከእግዚአብሔር የሆነ ሰላማዊ የሆነ ህልም ይብዛላችሁ እላለሁ። ከእግዚአብሔር የሆነ መልእክትና ራእይ ይብዛላችሁ በማለት እመኝላችኋለሁ። በመሃል በስራ ጫና ምክንያት በዚህ ከመምጣት ትንሽ ተቆጥቤ ነበር። ከዚህ በኋላ ግን ላለመጥፋት እሞክራለሁ። እግዚአብሔርም ይረዳኛል ብዬ ተስፋ አደርጋለሁ። እስካሁን ብዙ እየተሳተፋችሁ በኮመንት ስር እየገባችሁ የህልም ጥያቄያችሁን ስታቀርቡ ነበርና የአንዳንዶቻችሁን እንዲሁ በኮመንቱ ስር ለመመለስ ጥረት አደርጋለሁ አልፎ አልፎ በሚኖረኝ ጊዜ። ከዚህ በኋላ የተመረጡ ህልሞችን እንደ አዲስ ደግሞ ያቀረብኩላችሁ እናንተም እንድትጠቀሙ ከጭንቀት እንድትድኑ ከእግዚአብሔር የሚሆኑ ህልሞችን በመረዳት የእግዚአብሔርን ቋንቋ በመረዳት ከእግዚአብሔር ምሪትን እንድትቀበሉ ሊረዳችሁ የሚችሉ ሐሳቦችን አቀርብላችኋለሁ። በዚህ ቪዲዮ ደግሞ በህልም ብርሃን ማየት ምን ማለት ነው የሚለውን እናያለን። በህልም ብርሃን ማየት በእርግጥ የብርሃኑ ደማቅነት የሚወስን ሆኖ ብርሃን ግን የህሊና መብራትን ምሳሌ ነው። ስለ አንድ ነገር ብሩህ የሆነ ዕውቀት ወይም ደግሞ መረዳት መኖሩን የሚጠቁም ነው። በህልም ያየናቸው በብርሃኑ ተጠቅመን ፀሐዩ ወይም ደግሞ ብርሃኑን በርቶልን ያየናቸው ነገሮች ምን ስለዛ ነገር ምን አይነት ብርሃን እንዳለ በዙሪያችን ምን አይነት መረዳት እንዳለ የሚጠቁም ነው የሚሆነውና በዋናነት ብርሃን ስለ ዕውቀት ስለ መረዳት ግልፀኝነት ስለመኖሩ ስለ አንድ ነገር ይጠቁማል። ከዚህ በተቃራኒ ደግሞ ድንግዝግዝ ሲል ወይም ደግሞ ጨለማ ሲሆን ስለዛ ጉዳይ በህልማችን ስለምናስበው ወይም ስላስፈራን ጉዳይ ዕውቀት አለመኖሩን ደግሞ ህሊናችን በአግባቡ አለመረዳቱን እንደተሰወረብን አንድ ነገር የሚጠቁም ነው። ስለዚህ እግዚአብሔር እንዲያበራልን እግዚአብሔር ቃል እንደሚለው እግዚአብሔር ብርሃን ነው ለኛም በራልን ተብሎ እንደተጻፈ የእግዚአብሔር ዕውቀት የፈቃዱ ምሪት በህይወታችን እንዲገለጥልን ተግተን መጸለይ የዘውትር ጸሎታችን መሆን አለብን። እኛ መንፈሳዊ ሰዎች ስለሆንን ወይም ስጋ ብቻ ሳንሆን መንፈስ የሚባል ክፍል ያለን ስለሆንን የመንፈስ ብርሃን ደግሞ ያስፈልገናልና መጸለይ ያስፈልጋል። ከእግዚአብሔር ምሪትን መቀበል በህልም የምታዩ ነገሮችን መተርጎም መቻል ከእግዚአብሔር ጋር መነጋገር መቻል ያስፈልጋልና እንድትጸልዩ እንደ ዘውትር እንደማደርገው አሳስባችኋለሁ። እግዚአብሔር ጸጋና ሰላም ይብዛላችሁ። ሰላም ዋሉ። ሰላም ቆዩ።